ወንድምህ እኮ አብረው ተኝቶ በጸሎት ሰዓት ብቻህን የምትነሳ ከሆነ የማትቀሰቅሰው ከሆነ ምቀኛ ነህ ይላል። ተነስ ወንድሜ ጸልይ፣ እንድገም ማለት ይባላል። ሰሎሞን በክፋት የፈረደበት የለም። በምን ብቻ ነው? በጥበብ ብቻ ነው። ክርስቶስም ሰው ራሱን ያጠፋል እንጂ በግፍ የፈረደበት ሰው የለም። በጥበቡ ብቻ ነው የሚፈርደው። ሰሎሞን የክርስቶስ ምሳሌ ስለሆነ ንስሐ የያዝነውን እንዳናጣ ያደርጋል ማለት ነው። ያለንን እንዳናጣ ያደርጋል። ሰሎሞን በንስሐው መንግስቱን 40 ዓመት ከአባቱ እኩል ሳያጣ ገዝቶ አርፏል፣ በሰላም አርፏል። ሰሎሞን በንስሐ ያገኘው ምንድነው? የምስጢር ጎርፎለታል። 5 መጻሕፍትን እንዲደርስ መንፈስ ቅዱስ ገልጾለታል። አንደኛው መኃልየ መኃልይ ዘሰሎሞን ነው። መኃልየ መኃልይ ማለት ከመዝሙራት የሚበልጥ መዝሙር ማለት ነው። ልጅ ወንድሜ በተራሮች ላይ እየዘለለ መጣ። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 8። ይህንን ቃል የተናገረው እንደምታውቁት ንጉሱ ማን ነው? አቤት ሰሎሞን ነው። ንጉሱ ሰሎሞን ነው። በሰሎሞን ሕይወት ውስጥ ሁልጊዜ ስለ ንጉስ ሰሎሞን ታሪክ ብዙ ጊዜ ተማምረናል። እዚህም መድረክ ላይ ብዙ ጊዜ ተማምረናል። በንጉስ ሰሎሞን ታሪክ ውስጥ ከሰሎሞን ሕይወት የምንማረው ምንድን ነው? ከንጉስ ሰሎሞን ሕይወት አሁን ዛሬ ቅዱስ ሰሎሞን ነው የሚባለው። ቅዱሱ ንጉስ ሰሎሞን የጸደቀ ነው፣ በእግዚአብሔር መንግስት ያለ ነው፣ ታላቅ አባት ነው። አንደኛው የምንማረው የኃጢአትን አስከፊነት። ኃጢአት አስከፊነቱ ምንድነው ስትሉኝ፣ እንግዲህ ሰሎሞን ስንት ሰው ነው? አንድ ሰው ነው። ሰሎሞን አንድ ሰው ነው። አንድ ሰው ሆኖ ግን በጣም ብዙ ኃጢአቶችን ሰርቷል። ኃጢአቱ እንኳን አንድ ነው። አንዱ ኃጢአት ግን ራሱን ችሎ ብዙ ነው። ያም ምንድነው? ሰሎሞን በሕይወተ ሥጋ ሳለ የሰራው ኃጢአት ዝሙት ነው። ከስንት ሴቶች ጋር ነው የሰራው? ከ1000 ሴቶች ጋር ነው የሰራው። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደተጻፈው ማለት ነው። 700ዎቹ ሚስቶቹ ናቸው፣ 300ዎቹ ቁባቶቹ ናቸው። ያንን ኃጢአት ሰርቷል። ይህንን ኃጢአት መስራቱ ምን ችግር ነው ያመጣበት ስትሉኝ፣ ኃጢአት ለክህደት ያበቃል። ኃጢአት ለምን ያበቃል? ለክህደት ያበቃል። ስነ ምግባር የሃይማኖት አጥር ነው ወይም ደጅ ነው። በሩን ስንከፍተው ሌባ መጥቶ ቤት ውስጥ ያለውን ዕቃ ሁሉ ዘርፎ ይወስደዋል። ቤቱን ስንከፍተው ቤቱ በር ከሌለው ደጅ ከሌለው ቤት ውስጥ ያለውን ዕቃ በሙሉ ይወስደዋል። ወይም አጥሩ ከፈረሰ ቤቱ ይደፈራል። ስነ ምግባር፣ ንጽህና፣ ቅድስና የሃይማኖት አጥርና ደጅ ነው። አጥሩ ሲነሳ ቤቱ እንደሚደፈረው፣ ደጁ ሲነሳ ቤቱ ውስጥ ያለው ዕቃ እንደሚዘረፈው፣ ስነ ምግባር ሲበላሽ ምን አብሮ ይበላሻል? ሃይማኖት አብሮ ይበላሻል። ሃይማኖት መጀመሪያ ምን ይሆናል? ኃይል የሌለው ደካማ ይሆናል። እንጨት ባልጨመርን ቁጥር እሳቱ እንደሚጠፋ፣ ስነ ምግባር ባልጨመርንበት ጊዜ የሃይማኖት ኃይሉ ከኛ እየጠፋ ሄደ፣ ባዶአችን እንቀራለን። እንጨቱን ስንቀንስበት እሳቱ እየጠፋ ሄዶ መጨረሻ ላይ ጨለማ ይወርሰናል አይደለም? ከምድጃው እንጨቶችን በቀነስን ቁጥር መጨረሻ ላይ ጨለማን የሚወርሰን። የሥነ ምግባር እንጨቶቻችን እየቀነስናቸው በመጣን ጊዜ ከዛ በኋላ የሃይማኖት ብርሃን በገኛ ከመገለጥ ይልቅ ጨለማ እየወረሰን ይመጣል። ጨለማ ተስፋ መቁረጥ ነው። ቀቢጸ ተስፋ አንዱ ጨለማ ነው። ተስፋ መቁረጥ፣ አለማወቅ፣ ድንቁርና፣ የልብ መደንደን፣ ጨካኝነት፣ አረመኔነት፣ እንደዚህ ያለው ነገር እየወረሰን ይመጣል ማለት ነው። ክፉነት፣ የልብ ክፉነት፣ ቂመኛነት፣ ተንኮለኛነት፣ እንደዚህ ያለው ነገር እየወረሰን ይመጣል። መጨረሻ ላይ አንደኛውን ጽላሎተ ሞት የሚባለው ደግሞ የሞት ጥላ የሚባለው የክህደት ጨለማ ይከብናል ማለት ነው። ይህ የሥነ ምግባር እንጨት ሲነሳ ነው።
የእግዚአብሔር ቤተሰቦች ሃይማኖት እስካለኝ ድረስ ስነ ምግባር ባይኖረኝም እግዚአብሔር ይምረኛል ማለት በጣም አደገኛ ነገር ነው። በተለይ እግዚአብሔር የማይምረው ሰው ምን አይነት መሰላችሁ? እግዚአብሔር የማይምረው ሰው የለም። እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱን እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል ንጉሥ ሰሎሞንን ያህል አዋቂ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት ያጠነ ምንድን ነው? የሥነ ምግባሩ አጥር ምን ስላለበት ነው? ስለፈረሰበት ማለት ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው። ካልተመለስን ማለት ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል። ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። እና የኃጢአት አስከፊነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድን ነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ኧረ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም። ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው? እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚያ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለው። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለው። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10ሩ ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው፣ 2ቱ ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ ኖሩ።
ምናልባትም እስከ ምን ያህል ጊዜ ተዋግተው ይመስላችኋል? በትንሹ ወደ 300 ዓመት እርስ በርስ ሲቆራቆሱ። ስንት ዓመት ነው ያልኳችሁ? 300 ዓመታትን ያክል ማለት ይሄም በትንሹ ነው። እርስ በርስ ሲቆራቆሱ ኖሩ። ከዛ በኋላ ጌታ ሊወለድ 484 ዓመት ዓለም ሲቀር ሁሉንም እግዚአብሔር ደግሞ ጠራርጎ ግማሹን ወደ ባቢሎን ግማሹን ወደ ፋርስ አሳልፎ ሰጣቸው ማለት ነው። የኃጢአት አስከፊነቱ ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። ምሕረት የሌላቸው እነ ናቡከደነጾር መጥተው መቅደሱን አቃጥለው የእስራኤልን ንጉሥ ሁለት ዓይኑን አውጥተው ንጉሡን ከፈረስ ጭራ ቋጥረው መሬት ለመሬት እየጎተቱ ወደ ባቢሎን ይዘውት ይሄዱ። የገዛ ልጆቹን ፊቱ አረዱ። ልጆቹ ሲታረዱ እንዳየ የልጆቹን መታረድ እንዳየ በዓይኑ ሌላ ሳያይበት ደግሞ ዓይኑን አወጡት። ዓይኑን አውጥተው ደግሞ ከፈረስ እግር ቋጥረው ደግሞ ባቢሎን እየጎተቱ ወሰዱት። ይሄ ሁሉ መከራ የማን ነው ስትሉ የሰሎሞን ኃጢአት ነው። ይሄ ሁሉ ያደረሰው ማለት ይሄ የኃጢአት መከራ እና እንግዲህ እግዚአብሔር ቤተሰቦች የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታ ሆይ ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድን ነው ያለው? እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶን ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ። የኃጢአት አስከፊነቱ ይሄ ነው። ሁለተኛው ከሰሎሞን ሕይወት የምንማረው የጸሎትን ኃይል ነው። የጸሎትን ኃይል ከሰሎሞን እንማራለን። ጸሎት ትልቅ ኃይል እንደሆነ ከምንማርባቸው ሰዎች አንዱ ሰሎሞን ነው። እንግዲህ አንደኛ ነገሥት ምዕራፍ 3 ላይ እንደምታነቡት ሰሎሞን የነገሰ በስንት ዓመቱ ነው? በ12 ዓመቱ ነው። በ12 ዓመቱ ነገሰና አባቱ ሲያርፍ ምንድነው ያለው? ልጄ ምን ሁን ነው ያለው? ሰው ሁን አለው። ሰው ሁን፣ እግዚአብሔር ለሙሴ ያዘዘውን ሕግም እንዳትረሳ አለው። ልጄ ሰው ሁን አለው። ያንን አዝዞት ሲጨርስ እንግዲህ የ12 ዓመት ልጅ ነው። ይኸው ልብ በሉ፣ እግዚአብሔር ዳዊትን ባርኮታል። ዳዊት ሲያርፍ ለልጁ የነገረው ሁለት ነገር ነው። ይኸው እንግዲህ አንድ ልጅ ንጉሥ አድርጎ ሰው እንዲህ አድርግ፣ ጦሩን እንደዚህ አድርገ ምራው፣ ስርዓቱን እንዲህ አድርገ ምራው፣ ፍርድ እንደዚህ አድርገ ፍረድ ብሎ ስንት ወግ ይወጋል እንጂ ዝም ብሎ ሁለት ወግ ብቻ ተነግሮ ዝም ይባላል? አሁን የአንድ ሀገር ንጉሥ ሲቀበል ሆኖ ሲሾም ምንድን ነው ያለው? ሁለት ነገር። አንደኛ ሰው ሁን፣ ሁለተኛ ምን አለው? የእግዚአብሔርን ሕግ ጠብቅ። በቃ ሁለት። በእነዚህ መንግስቱ እንደሚጸናለት ያውቅ ነበር ማለት ነው። ሰው ሁን አለው። ሰው ሁን። ሰው ከሆነ አንድ ሰው የሚፈልገውን ነገር አያጣም። አሁን ዛሬ የሚያስፈልገንን ነገር ሁሉ እየተቀማን እየጠፋን ያለው ሰው መሆን ስላቃተን ነው። ልጄ ሰው ሁን አለው። ሰው ሆኖ እንደ አውሬ ከኖረ የአውሬን ዋጋ ነው የሚያገኝ። ሰው ሆኖ እንስሳ ከሆነ የእንስሳትን ዋጋ ነው የሚያገኝ። ሰው ሆኖ ሰይጣን ከሆነ የሰይጣንነቱን ዋጋ ነው የሚያገኝ። ሰው ከሆነ ግን የሰው ዋጋ ያገኛል። የሰው ዋጋው ገነት አይደል እንዴ? አዳም እኮ ሰው ስለሆነ ነው ገነት የሆነ። እግዚአብሔር አይጥን ገነት አልወሰደ፣ ጅብን አልወሰደ፣ በሬን አልወሰደ፣ ላምን አልወሰደ፣ ፍየልን አልወሰደ፣ በግን አልወሰደ። እግዚአብሔር ገነት የወሰደ ማን ነው? ሰውን። ለሰው የክብር ቦታ ይሰጠዋል። እኛ ሰው ለመሆን ያብቃን እንጂ ቦታውንስ ማን ይሰጠናል? መድኃኒዓለም ይሰጠናል። ሰው በከንቱ እኮ ነው የሚለፋው።
ሰውኑን ብቻ ለሰው የሚገባ ቦታ እግዚአብሔር ያውቃል፣ ያውቅበታል መስጠት፣ ለሰው ቦታ መስጠት። እግዚአብሔር ሰው አግኝቶ እውነቴን ነው የምነግራችሁ፣ እግዚአብሔር ሰው አግኝቶ ነው ወይ ጉድ! አላያችሁትም እንዴ? እረኛውን ብድግ አድርጎ ዳዊትን ንጉሥ፣ እረኛውን ሙሴን አምጥቶ ምንድን ነው ያደረገው? የእስራኤል መሪ ብድግ እያደረገ ነው። ሰው ካገኘ እግዚአብሔር ብቻ ሰውኑን ነው የምላችሁ። እኛ ዝም ብለን መሯሯጥ፣ ዝም ብለን ሰውኑን ነው የምላችሁ። ቁልፉ እዚያ ላይ ነው ያለው። ሰውኑን እግዚአብሔር ለሰው ቦታ አለው ነው የምላችሁ። እግዚአብሔር ለሰው ቦታ አለው። ሰው መሆን ብቻ ነው የሚጠበቅብን። እንዲያው መፍትሄው ምንድን ነው? እኔ የፈለግኩትን ነገር እንዳገኝ፣ ትልቅ ሰው እንደሆን፣ የልቤ ሐሳብ እንዲፈጸም ምን ላድርግ? ሰውሁን። መልሱ ሰውሁን አለው። ሰው ከሆን ከዚህ ትልቅ ቦታ ላይ እንደኔ 40 ዓመት ትቆያለህ አለው። ይሄ የሰው ቦታ ነው አለው። የአውሬ ቦታ አይደለም መንበሩ አለው። እናሳ የእግዚአብሔርን ሕግ ደግሞ ጠብቅ። ሰውነቴን በምን ልጠብቀው ቢለው ደግሞ ምን አለው? በእግዚአብሔር ሕግ አለ። የሰውነት ዘበኛው የእግዚአብሔር ሕግ ነው። አዝመራ በአጥር ይጠበቃል። የሰው ሰውነት ደግሞ በሕግ ይጠበቃል። ሕግ የሰውነት ጠባቂ ነው። ሰውሁን አለው። ከዚያ በኋላ አባቱ አረፈ። ሲያርፍ ሰሎሞን ቀኝና ግራውን የማያውቅ የስንት ዓመት ልጅ ነው? የ12 ዓመት ልጅ። አያችሁት እንግዲህ አባቱ መኩረት የለ ምን አለ? መስዋዕቱን ያዘና እየሮጠ ወደ ተራራው ላይ ሄደና የእስራኤል አምላክ እግዚአብሔር ሆይ ይሄ ሕዝብ ታላቅ ነው፣ እኔ ደግሞ የ12 ዓመት ልጅ ነኝ፣ ቀኝና ግራዬን አላውቅም። ለዚህ ሕዝብ ቅን ፍርድ ፈርድ ዘንድ እባክህ ለባሪያ ጥበብን ስጠኝ አለ። ይሄ ነው የእግዚአብሔር ሰው ማለት። የ12 ዓመት ልጅ ነው። ግራና ቀኙን አያውቅም። ሰራዊት እንዴት እንደሚያሰማራ፣ ቀኝ አዝማች ግራ አዝማች እንዴት እንደሚሾም፣ ፍርድ ቤት ምን እንደሆነ አያውቅም። ሄደና እግዚአብሔር ሆይ ጥበብን ስጠኝ አለው። እግዚአብሔር በዚህ ተደሰተ ይላል። በዚህ ጸሎቱ እግዚአብሔር ደስ አሰኘው። ምክንያቱም ሀብት አልለመነማ፣ ምክንያቱም ጉልበት አልለመነም። አንተ እንደ ሌሎቹ ካንተ አስቀድመው እንደነበሩት ሀብትን ወይም ንብረትን አልለመንክም እና ጥበብን ሰጥቻለሁ። እንዲያውም ያለመንከኝን ሀብት ጭምር ጨምሬ ሰጥቻለሁ አሉ። ሀብት ሰጥቻለሁ፣ ካንተ በኋላ ካንተም በፊት እንዳንተ ያለ ባለጸጋ የለም አለው። ይሄ የምን ኃይል ነው? እስቲ የጸሎቱ ኃይል በሉ። አቤት የጸሎት ኃይል። ያችን ጸልዮ በበነጋው 2 ሴቶች ተጣልተው ከች አሉ። ያችን ጸልዮ ማለት ጸሎቱ ለጻድቅ እማፍ እስከ እዝን። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። እስኪ በሉ የጻድቅ ሰው ጸሎት በሉ ካፉ እስከ ምኑ ነው? እስከ ጆሮው። ምን ማለት ይመስላችኋል? ጥያቄውን ባፉ ከማቅረቡ መልሱ በምን ይመጣለታል? በጆሮ ይመጣል ማለት ነው። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። ከዚያ እንጂ አፉ እስከዚህ ደርሶ ይጸልያል ማለት አይደለም። ከዚያ በኋላ ተመልከቱ፣ 2 ሴቶች ተካሰው መጡ። 2 ሴቶች አብረው በአንድ ቤት ሲኖሩ አንደኛዋ ሰነፊቱ ከልጇ ላይ ዝም ብላ ለጥብላ፣ ይሄም እኮ ጥበብ ይፈልጋል። ልጅ ማሳደግ ግን ጥበብ ይፈልጋል። እናት መከራ ካላሰደግቻት፣ እናት ካልመከረቻት ልጅ እንዴት አድርጋ እንደምትጣቀፉላ አታውቅም። አንዳንዲቱ ማለት ከባድ ነው እኮ። ዝም ብሎ ልጅ ውልድ አድርገው የሚይዙት አይደለም። አለው ስርዓት አለው ራሱን የቻለ። ስታድጉ ትዝ አይላችሁም? ስርዓቱ ትዝ አይላችሁም ወይ? እንዴት አድርገን ሕፃን ሆነን ስንበጠብጥ እናቶቻችን እንዴት አድርገው እንደሚያስተኙን ትዝ አይላችሁም? እንደዚህ ራሳችን ሽት ሽት እያደረጉ ደህና ነው ወይ እንደዚያ እያደረጉ እንቅልፍ በዚያው ዞ ጭልጥ ይላል ማለት ነው። ከዚያ በኋላ ተነስተው ስራቸውን ይሰራሉ። ሁሉም ጥበብ አለው። አጅሪ ተደችና ልጇ ላይ ለጥ። ልጅ ያለው ሰው እንደ ልቡ ይተኛል ይተኛል ወይ? ልጅ አስቀምጦ እንቅልፍ አለ የለም። ለጥ አለችና ገደለችው። ያቺኛይቱ ንቋ ደግሞ ልጇን እዛለች። አዲያን ልጇን ብትዝም ደግሞ እንቅልፍ ቢመጣባት፣ ብልሆቹ ሴቶች እንቅልፍ ቢመጣባቸውም ከልጃቸው ፈቀቅ ብለው ይተኙ እንጂ ብቻ አተኛኙን። ዙሮ ግን ልጁ እንዳይሞት አድርገው ነው የሚተኙ ነው ዋናው ነገር። ገብቷችኋል? ልጁ እንዳይሞት አድርገው ነው የሚተኙ ብልሆቹ ማለት ነው። ጅሪቱ ግን ተኛችበት።
አሁን ያችኛይቱ እንቅልፍ ሲወስድላት ይቺ ሰነፈደችና ምን አረገች? የራሷን ልጅ ቀስ አርጋ የሞተችውን አስታቅፋ ይዚያችን ደነይቱን እዛ ወስዳ ተኛች። ብትሞት ያቺ የሞተች ብልህ ሴቶች የልጃቸውን ድምፁን ሁሉ ያውቁታል። ሲያለቅስ ሁሉ ያውቃሉ እኮ የልጃቸውን ድምፅ። የአንድ ወር ልጅ እንኳን ቢሆን ድምፁ ተመሳሳይ ሕፃን ቢያለቅስ እናቶች የራሳቸውን ልጅ ይለያሉ። ላሞች የራሳቸውን ጥጃ ይለያሉ እኮ ማለት ነው። እና ታወቀችው። ይሄ የኔ ልጅ አይደለም፣ የኔ ልጅ አይሞትም፣ እኔ እንዳልገለው አድርጌን የተኛው አንቺ ነሽ፣ ይሄ ያንቺ ልጅ ነው ብትል እምቢ። ከሰሎሞን ፊት ሄዱ። ማስረጃ የለም፣ ጨለማ ነው። እሷም ተኝታበት ስትሞት ሰሎሞን አላየም። ያችም ደግሞ ደህናው ልጅ የእሷ ለመሆኑ ምስክር የለም። እንደ ዛሬው አሁን ምስክር አምጡ ቢባል ማን ሊመሰክር ነው? የቤተሰብ ምስክር ይላል አንዳንድ ጊዜ አሉ ፍርድ ቤት። እኔ አላውቅም። ቤተሰብ ምስክር ነው። ቤተሰብ ሳይ ወዴት አይቷል? ልጁ ሲሞት ምን ያደርግ? ሰሎሞን ይኸውላችሁ እግዚአብሔርን ትናንት ምን ብሎት ነበር? ምን ስጠኝ አለው? ጥበብ ስጠኝ አለው። ኋላ ትዝ አለው። ታው እንጂ ታው እባካችሁ በልጅማ አትጣሉ ነውር ነው ቢላቸው ኧረ የለም አሉ። ነው አዎ እንግዲያማ ደህናውን ልጅ በሰይፍ ተካፈሉት አላቸው። ደህናውን ልጅ በሰይፍ ተካፈሉ ሲላት ያቺ ያልወለደችው ክፉ ይከፈል አለች። ኧረ አንዳንዱ ሰው በጣም ከባድ ነው። ይገርማችኋል እኮ አይገርማችሁም? ስላልወለደች እኮ ነው እንዴ! እውነቴን እኮ ነው። ይከፈል ትበል እንዴ! አይገርማችሁም? አንዳንድ ምቀኛ ሰው አለ። እንዲያው ብቻ ለገሌ አይሁን እንጂ እንዳሻው የሚል አንዱ ብቻ እንዲያው ለገሌ አይሁን እንዲያው ብቻ እንደው እሱ አይወሰደው እንጂ ገደል ይግባ የሚል አለ። ይሄ የዲያብሎስ ተግባር ነው። የሰው ጸጋ ማበላሸት ማለት ነው። የሰው ጸጋ ማበላሸት። ይሄ ማለት ምን ማለት መሰላችሁ? ልጅን ተኝቶ መግደል እኮ ማለት የራስን ጸጋ ለሽ ብሎ በስንፍና ምን ማለት ነው? ማበላሸት ማለት ነው። ስንት ተኝተን የገደልነው ጸጋ አለን መሰላችሁ? እኛ የተኛንበት ማለት ነው። ተኝተን የገደልነው እውቀት፣ አይምሮ፣ ጸጋ፣ ሀብት፣ ጥበብ በእያንዳንዳችን እኮ አለን። ስራችን ላይ ተኝተንበት ብሎ ያለቀ አደ የራሳችን ተኝተንበት ገለነው ሲያበቃ አንድ ሰው ጸጋ ይዞ ስናየው ያንን ደግሞ አይኑን ጥንቁል አንተም ምውር እኔም ምውር ማን ታውሮ ማን ያያል ነው። ማን ከማን ያንሳል ነው። ይሄ በጣም ከባድ ነው። እንደዚያ ሴትዮ ማለት ነው የራስንም ልጅ መግደል የሰውንም ልጅ መግደል። ይሄ እኮ ማለት ነው የራስንም ጸጋ መግደል፣ እንደገና ደግሞ ሌላውም ጸጋ እንዳይኖረው ምን ማድረግ ነው? መመቅኘት ማለት ነው። መመቅኘት እየሰማችሁ ነው? አዎ ወንድም እኮ አብረው ተኝቶ በጸሎት ሰዓት ብቻህን የምትነሳ ከሆነ የማትቀሰቅሰው ከሆነ ምቀኛ ነህ ይላል። ተነስ ወንድሜ ጸልይ፣ እንድገም ማለት ይባላል። በእርግጥ ሰው ሲቀሰቅሱት ደስ አይለውም። በልቡ ምን ይሰማዋል መሰላችሁ? እሱን ብሎ ደግሞ ቀስቃሽ እኔ እንቅልፋም እሱ ትጉ ሆኖ ነው እንዲያውም አልነሳም። እንዲያው ሰው እኮ ምን አይነት ፍጡር ነው መሰላችሁ? እንዲያውም አልነሳም። እዛ ምን ይላል መሰላችሁ? አንተ ጸልይ ዝም በል ተወው። በሽቆት እኮ ነው እሱ። ለምን ቀሰቀሰኝ እኮ ነው የሁሉ ነገር ማለት አይትፊት ቢቀሰቅስ እንኳን ሰው አይጢቱ ብትቀሰቅስ የሚጨነቅ ዋናው ጸልይ እንጂ። እውነቴን ነው። አይጢቱ ዱብ ብላ ተነስተን ቢሆን ጸልይ፣ ዋናው መጸለይ ነው እንጂ አይጥ ቢቀሰቅስስ ጥሩ አይደለም። እንኳን ሰው እንኳን ወንድም። አሁን ያንን ወሰደ ነው ምን አለ? ነው ሰሎሞን ጥበብ ተገልጾለት ያችኛይቱሳ ምን አለች? እናቲቱ ኧረ አይከፈል ብቻ ልጁ በሕይወት ይኖር እንጂ እሷው ትውሰደው አለች። እናቱ ይችናት አለ ሰሎሞን። እናቱ ይችናት። ይሄ የምን ዋጋ ነው? የጸሎት ዋጋ በሉ። እናቱን በዚህ አወቀ። ይሄን የሰጠው ማን ነው? አስተዋይ ልቡና መድኃኒዓለም ስለሰጠው ነው። የጸሎት ኃይሉ በዚህ ይታወቃል ማለት ጸሎት ሰሎሞን ቅን እንደፈረደ ጠላቶቹን ሳይዋጋ እንዳሸነፈ። ለምሳሌ እንትና የሚባል ነበረ ሳሚ ወልደየራ የሚባል ሰው ነበረ። የዳዊት ጠላቱ ነበር። ዳዊትን የተሳደበ ሰው ነበረ እና ምንድነው ያለው? ሳሚ ወልደየራን እወቅበት ብሎታል ዳዊት። እና ሰሎሞን ደግሞ መግደል አልፈለገም። ምን አደረገ መሰላችሁ? መግደል
መግደል አልፈለገም፣ ግን በራሱ እንዲሞት ግን ፈልጓል። የእጁን እንዲያገኝ ይኸውልህ በዚህ ርስት ኑር፣ ከዚች ከተማ ከወጣ ግን ትሞታለህ አለው። ምን ማለት ነው? በራሱ እንዲሞት ነው። አንድ ቀን ባሪያው ኮብልሎ ምን ሄድበታል ሌላ ሀገር፣ እሱም ብሎ ደግሞ ባለ ባሪያ ፍለጋ እንዲያል ከወጣህ ትሞታለህ አላልኩም? ጆሮውን ሰሎሞን በክፋት የፈረደበት የለም። በምን ብቻ ነው? በጥበብ ብቻ ነው። ሰሎሞን ማለት የማን ምሳሌ ይመስላችኋል? በክርስቶስ ነው። ሳሚ ወልደ ጌራ ራሱ የሞተ በማን ነው የሞተው? በራሱ ነው የሞተው። ክርስቶስም ሰው ራሱን ያጠፋል እንጂ በግፍ የፈረደበት ሰው የለም። በጥበቡ ብቻ ነው የሚፈርደው። ሰሎሞን የክርስቶስ ምሳሌ ስለሆነ እና የጸሎት ኃይሉ ይሄ ነው። እግዚአብሔርን በጎ ነገር ከለመን ነው ፈጥኖ ይሰማል፣ ፈጥኖ ይሰማል። ያም ይደረግልናል። የመጨረሻው ከሰሎሞን የምንማረው የንስሐ ኃይል ነው። የንስሐ በረከት በሰሎሞን እናያለን። የንስሐ በረከትን የምናየው በምን ይመስላችኋል? እንግዲህ ይሄ በሕፃንነቱ ያደረገው ነው። ቅድም ያልኳችሁ ታምር። ከሕፃንነቱ በኋላ ደግሞ ቅድም አስቀድሜ የነገርኳችሁን በደል በድሏል። ከዚያ በኋላ ንስሐ ገብቶ ደግሞ 3 ነገሮችን በንስሐ ሲያገኝ ታገኙታላችሁ። የመጀመሪያው መንግስቱ ሳይነካበት እግዚአብሔር ያቀደለትን 40 ዘመን በሰላም ኖሯል። መንግስቱ ሳይነካበት ንስሐ የያዝነውን እንዳናጣ ያደርጋል ማለት ነው። ያለንን እንዳናጣ ያደርጋል። ሰሎሞን በንስሐው መንግስቱን 40 ዓመት ከአባቱ እኩል ሳያጣ ገዝቶ አርፏል፣ በሰላም አርፏል። ዘመናችን እንዳናጣና እጃችን ላይ ነው ያለው ነገር እንዳናጣ የሚያደርገን ንስሐ ነው። ሁለተኛ ሰሎሞን በንስሐ ያገኘው ምንድን ነው? የምስጢር ጎርፍ ጎርፎለታል። 5 መጻሕፍትን እንዲደርስ መንፈስ ቅዱስ ገልጾለታል። አንደኛው መኃልየ መኃልይ ዘሰሎሞን ነው። መኃልየ መኃልይ ማለት ከመዝሙራት የሚበልጥ መዝሙር ማለት ነው። ትልቁን መጽሐፍ የንስሐ ፍሬ አድርጎ ጻፈ ማለት ነው። ሶስተኛው በንስሐው ምክንያት የማን አባት ሆኗል? የክርስቶስ አባት ሆኗል። ክርስቶስ የማን ልጅ እየተባለ ይጠራል? የዳዊት ልጅ። የዳዊት ልጅ የተባለ በማን በኩል ነው? በሰሎሞን ተቆጥሮ ነው። ዳዊት ይህ ወለደ ሰሎሞን ተብሎ ነው የተቆጠረ። ሌሎቹ አልተቆጠሩም። የዳዊት ልጆች ብዙ ናቸው፣ አልተቆጠሩም። በክርስቶስ የዘር ሐረግ ውስጥ እንዲያልፉ አልተደረገም። ለምን ሲባል አቤሴሎምም ኃጢአት ሰርቷል፣ ተቀስፏል። የንስሐ ሰው ስላልሆነ ጨካኝ ሰው ስለሆነ። ሌሎችም ልጆቹን አሉ። አዶንያስም እንደዚሁ ግፈኛ ሰው ነው፣ ንስሐ ግን አይገባም፣ ኃጢአት ሰራ። ሰሎሞን ግን ኃጢአት ቢሰራም እንደ አባቱ እንደ ዳዊት ንስሐ የሚወድ አልቃሻ ስለነበረ እግዚአብሔር በንስሐው ከክርስቶስ የዘር ሐረግ አምጥቶ ቆጠረው። ስለዚህ ሰሎሞን በንስሐው የጥበብ ባለቤት ሆነ፣ ዘመኑን በሰላም ፈጸመ፣ ያለውን ሳይነጠቅ መጨረሻ ላይ ከክርስቶስ ጋር ተቆጠረ። እኛንም ጥበብ እንዲገለጽልን አይምሯችን እንዲሰፋልን ከዚያ በኋላ ደግሞ ያለንን ነገር እግዚአብሔር እንዳይነጥቀን በሰላም ዘመናችን እንዲፈጸም መጨረሻ ላይ ከክርስቶስ ጋር እንድንቆጠር የንስሐ ትልቅነቱ ይሄ ነው ማለት ነው። የንስሐ ትልቅነቱ እነዚህ 3ቱ ናቸው። ያለንን ጸጋ መጠበቅ፣ እግዚአብሔርን እንድናውቅ ልብን አስፍቶ አይምሮን ከፍቶ መስጠት፣ ሶስተኛው ከክርስቶስ ጋር እንድንቆጠር ማድረግ። ይሄ የንስሐ ኃይል ነው። ሰው ኃጢአት ሲሰራ ከእንስሳት ጋር ይቆጠራል፣ ከአራዊት ጋር ይቆጠራል፣ ከአጋንንት ጋር ይቆጠራል። ሰው ንስሐ ሲገባ ግን ከክርስቶስ ጋር ይቆጠራል። በጣም ያስደንቀኛል። እኔ ንስሐ ምናምንቴውን ሰው ብድግ አድርጎ ከክርስቶስ ጋር ይቆጥረዋል። ይሄ ንስሐ ነው፣ የንስሐ ኃይል ነው። ሁላችንም በንስሐ ከመድኃኔዓለም ወገኖች ሁነን እንድንቆጠር መድኃኔዓለም ይርዳል። ሰሎሞን በንስሐው ይሄንን የመሰለ መጽሐፍ ጻፈልን። አሁን እኛ በየቀኑ ቅዳሜ የምንደግመው መኃልየ ዘሰሎሞን የምን ፍሬ ነው? የንስሐ ፍሬ። እስኪ የንስሐ ፍሬ በሉ። ንስሐ ፍሬዋ ለራስ ብቻ ሳይሆን ለማን ታጠግባለች? ለሌላው። አሁን መነኮሳት ጸልየው ይጠቀሙበታል፣ ካህናት ጸልየው ይጠቀሙበታል፣ ምዕመናን ጸልየው ይጸድቁበታል። መኃልየ ዘሰሎሞን ምቅናይ ተደርጎ ይቆማል። ተመልከቱ። ማሕሌት የሚቆምበት ሰው ጸልዮ የሚጠቅምበትን ለሰው ጭምር ሰው ኃጢአት ሲሰራ ቅድም እንዳልኳችሁ ሰሎሞን ኃጢአተኛ ሲሆን በአንድ በሱ ኃጢአት አገር ጠፋ አልኳችሁ። አንዱ እሱ ደግሞ ንስሐ ገብቶ ስንት ሰው ጠቀመ? እስኪ ንገሩኝ።
መኃልየ መኃልይ ዘሰሎሞንን የጸለየው ስንት ሰው ነው እንዴ? ቁጥር አለው እንዴ? ቁጥር ስፍር የሌለው የአንድ ሰው ኃጢአት ሀገር እንደሚጎዳው ሁሉ ጽድቅም ሀገር ጨምሮ ይጠቅማል ማለት። አንድ ሰው ንስሐ ሲገባ ሀገር ይጠቅማል። ልክ አንድ ሰው ሲበድል ሀገር እንደተጎዳ አንድ ሰው ንስሐ ሲገባም ሀገር ይጠቀማል። ይሄ ነው መኃልየ መኃልይ ዘሰሎሞን። ትልቅ መጽሐፍ ነው። ስለ መጽሐፉ ባለፈው በትንሣኤ ሰሞን ስንማማር ስለተነጋገርን ብዙ አልሄድላችሁም፣ ግን ትልቅ ምስጢር ያለው መጽሐፍ ነው። ስትጸልዩት ደስ ብሏችሁ ጸልዩት። ባጭሩ እዚያ ውስጥ አንድ ነገር ነው የምታዩት አይደል? አንድ ወንድ አንዲትን ሴት ሲያደንቅ ነው የምታየው አይደለም? በአጠቃላይ ሲደመር ይሄ ነው ሙሉ 8ቱ ምዕራፍ። ያ ወንድ የተባለ ማን ነው? ለብሉይ ኪዳን እግዚአብሔር፣ ሴቲቱ ማናት? እስራኤል። በሐዲስ ኪዳን ደግሞ ወንድ ያችን ሴት የሚወዳት ወንድ ማን ነው? ክርስቶስ። ሴቲቱ ማናት? ቅድስት ቤተክርስቲያንና እመቤታችን ናቸው። በቃ አለቀ ነው። አይ ስለ ሴቲቱ አይኖቿ፣ ጥርሶቿ ቢል ፍቹ ይሄ ነው። በቃ አጭሩ ያንዳንዳቸው አይን ጆሮ የሚላቸው ፍች አላቸው። ጊዜያችን አይደለም እሱ ጉዳዩ። ግን ያቺ ሴትም ቤተክርስቲያን ናት፣ ያም ሙሽራ ክርስቶስ ነው። ባጭሩ ግን ጌታ በዚህ በመኃልየ መኃልይ ዘሰሎሞን የተናገረው ይኸውላችሁ የእናትና የልጅ ፍቅር አለ፣ የባልንጀራ ፍቅር አለ፣ የባልና ሚስት ፍቅር አለ። በዓለም ላይ የሚያጋድለው ፍቅር የትኛው ነው? ተናገሩ። ለሰው የማይሰጠው ፍቅር የትኛው ነው? አቤት አሁን እናንተ አሁን እናታችሁ አንድ ሰውዬ መጥቶ ያንተ እናት እኮ በስማ እናቴ እኮ ናት ቢል ስነ ስርዓት ትላላችሁ? እናቴ ደግ ናት ማለት ነው እንጂ የምትሉ ማለት ነው። ያንተ ሚስት እኮ ቢልሳ ይሄ ችግር ነው ማለት ነው። ነገረኛ ነህ እንደ አንተ ሰውዬ ነው የሚባለው ማለት ነው። ታዲያ ለምንድን ነው ጌታ ቤተ ክርስቲያንም በባልና ሚስት ፍቅር የተናገረው? ይኸው እንደዚያ በሚያስቀና ፍቅር እወዳችኋለሁ ለማለት ነው። እንደዚህ አድርጎ ባል ሚስቱን በሚያደንቅበት የሙሽራ ፍቅር የሚናገርበት ምክንያት የእናንተን ፍቅር ባልየው ሚስቱን የሚቀናባት ምን ስለሚያደርጋት ነው? ስለሚወዳት ነው። እናንተን በዚያ መጠን በሚያስቀና ፍቅር እወዳችኋለሁ። ዲያብሎስ ሲነካችሁ ደስ አይለኝም ማለቱ ነው። ምክንያቱም እናንተ የኔ ምንድን ናችሁ ማለቱ ነው። ሙሽራ ናችሁ ማለት ነው። በዚህ መጠን ነው ሙሽራ፣ እሷም ውዴ ሙሽራዬ የምትለው ለዚያ ነው። በዚያ መጠን ስለሚወዳት ነው። እና የምትወደው ይቺ ቤተ እስራኤል ልጅ ወንድሜ በተራሮች ላይ ምን እያለ መጣ ነው የምትለው? ንገሩኝ እንጂ። አቤት እየዘለለ መጣ ትለዋለች። ልጅ ወንድሜ የምትለው ለጊዜው ማንን ነው? እግዚአብሔርን፣ ሶስቱን በአንድነት እግዚአብሔርን በብሉይ ኪዳን ልጅ ወንድሜ ትለዋለች። ልጅ ወንድሜ የምትለው እስራኤል ናት። የት ውስጥ ሆና ነው የምትናገረው? እንዲህ ብላ ባቢሎን ውስጥ ሆና ነው። ሰሎሞን በባቢሎን ሆኖ ነው የሚናገረው የወገኖቹን መከራ። እስራኤል ሙሽሪት እንዲህ ትለዋለች ማንን? እግዚአብሔርን ልጅ ወንድሜ ትለዋለች። ለምንድን ነው ልጅ ወንድሜ የምትለው? ልጅ የምትልበት ምክንያት እግዚአብሔር እሷን ለመርዳት ሽማግሌ አይደለም ማለት ነው። ምን ማለት ነው? ምን ማለቷ ነው? ኃያል ነው ማለት ነው። ልጅ የተባለው ወጣቱ ክንዱ ያደቃል፣ ይዞ ያጠብቃል፣ ወሮሮ ያርቃል። ስለዚህ ልጄ ብርቱ ልጅ የምትለው ምክንያት ምንድን ነው? ደካማ አይደለም አምላኬ ማለቷ ነው። እስራኤል አምላኬ ብርቱ ነው። ወጣትን ተነጣጥቆ የተማረኩ ወንድሞቹን ከሽፍታ ነጥቆ እንደሚያወጣው ሁሉ የኔ አምላክ ፈጣሪ እግዚአብሔር ነጥቆ ያወጣኛል፣ ብርቱ ነው ለማለት ልጅ ትለዋለች። ወንድሜ የምትለው ደግሞ ወገኔ ስትለው ነው። እግዚአብሔርን ቅርብ ስታደርገው ወገኔ እግዚአብሔር በተራሮች ላይ መር እያለ እየዘለለ መጣ የምትለው በተራራ ላይ የሚሄድ ሰው ቁልቁለቱ እያገዘው ይፈጥናል ይዘገያል? ነገሩኝ እንጂ። አቤት ይፈጥናል። ኃይሉ ወዴት ነው? ወደ ታች ነው። እየፈጠነ ነው የሚመጣ። እግዚአብሔር እኔን ለማውጣት ከባቢሎን እየፈጠነ ይመጣል ማለቷ ነው። ከባቢሎን እኔን ለማውጣት እየፈጠነ ይመጣል። ከላይ አንስቶ የመጣ ሰው ከወደቀባችሁ በጣም ቀበር ነው። እነ ብልጣሶርን የሚያደቅበት ኃይሉ እኔን ደግሞ መንጥቆ የሚያወጣበት ኃይሉ ብርቱ ነው ለማለት ከተራራ እየወዘለለ መጣ አለችው ማለት ነው። ወልድ ሆይ እኔን ልታወጣ ስትመጣ ወንድሜ እግዚአብሔር ወገኔ ማለቷ ነው። ተመሰላለ ወይ ጠል ፌቆን መስለህናልኝ አለችው። ፌቆ ፈጣን ነው። ፈጥነህ ባውጣኝ እባክህ
ሀገሬ ኢየሩሳሌም ናፍቆኛል፣ ቤተ መቅደሱ ናፈቀኝ፣ በባዕድ ሀገር የጣዖት ጢስ ማሽተት ሰለቸኝ፣ መስዋዕቱን የምሰዋበት ተረፈ መስዋዕቱን የምበላበት መጽሐፍት ሲነበቡ ሲተረጎሙ ትንቢተ ነቢያትን የማዳምጥበት የሀገሬ ነፋስ ናፈቀኝ። እባክህ ጌታዬ እንደ ፌቆ ምር ብለህና ወከመ ወሬዛ ሀየል እንደ ፈጣን እንደ ዋልያ ልጅ ፈጥነና ያ ውሃውን ሊጠጣ እየቸኮለ እንደሚሄደው ውሃ ጥም አይችልም ዋልያ፣ እኔን ለማውጣት እባክህ እየፈጠንክና ብላ ነበር የለመነችው። ኢትዮጵያም ዛሬ ይህን ድምፅ ታሰማለች። ልጅ ወንድሜ በተራሮች ላይ እየዘለለ መጣ እንዳለችው ኢትዮጵያን ዛሬ እኮ ባቢሎን አድርገናታል። ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት ነው። የቃሉ ትርጉም ባቢሎን ማለት ራሱ ምንድን ነው? ድብልቅልቅ ነው። አሁን ድብልቅልቁ አልወጣም እንዴ? ድብልቅልቅ ነው። ምንም ነው። በቋንቋ እንደማመጥ፣ በዘራ እንደማመጥ፣ በምንም ድብልቅልቃችን ወጥቷል። የላይኛው የታችኛውን አይሰማ፣ የታችኛው የላይኛውን አይሰማ። ወደ ጎንም መደማመጥ የለም፣ ወደ ላይም መደማመጥ የለም፣ ወደ ታችም መደማመጥ የለም። ልቡንም የሚሰማ የለም፣ ትልቁንም የሚሰማ የለም፣ ታናሹንም የሚሰማ የለም። ምክርም አይሰማም፣ ጩኸትም አይሰማም። አቤት ተብሎ የሚሰማ የለም፣ ተጠርቶም የሚሰማ የለም። ድብልቅልቅ ነው። አንዲት ሴትዮ አለች ነው የተባለው የሆኑ ሰዎች ነው ምንድን ብሏት ያ ኃይለ ሥላሴ ያለ ዞር ብትል የደርግ ወታደር የድብልቅልቁ ያለ የድብልቅልቁ ያለ እኮ ነው። አሁን እኮ የድብልቅልቁ ያለ ነው። ፊት በኃይለ ሥላሴ አምላክ ነው የሚባለው ሰው ሲያጠፋ ማለት ነው። ኧረ በጃንሆይ ነው የሚባለው። በሚኒሊክ አምላክ፣ በዮሐንስ አምላክ፣ በቴዎድሮስ አምላክ ነው የሚባለው ድሮ። ኋላ በተባለ ሰውም ቆም ነው የሚባለው። እንደው በዚህ ወደ መቄት አካባቢ አንድ ሰውዬ ዝንጀሮ ሲያባርር ሰውየው ገበሬው ሆዶ እኮ ነው ዋ ኧረ ምን ይላል? ኧረ በሚኒሊክ አምላክ ከምን ደርሶብሃል ዝንጀሮውን አትምተው ብሎ እኮ ነው። አይግሩ አያገር እንዴ ኢትዮጵያ እንዲሁና የአውሬ ሀገር አረግናት በእውነቱ ማለት ነው። ወንድም ለወንዱ የማያዝንበት ማለት ነው። በጃንሆይ አምላክ፣ በኃይለ ሥላሴ አምላክ ነው የሚባለው። በኃይለ ሥላሴ አምላክ አሁንና የድብልቅልቁ ያለን አሁን ባቢሎን ኢትዮጵያን ባቢሎን እያረግናት ነው። እግዚአብሔር ኢየሩሳሌም ወንድም የእግዚአብሔር ወንድሙ ሲጠቃበት እንደማይወድ የእስራኤልን ጥፋት የማትወድ አንተ እንደ ዋልያ እየዘለልክ ፈጥነህ መተህ አውጣኝ ብላለች። እና ኢትዮጵያም ዛሬ የኢትዮጵያ ወንድሟ ማን ነው? እግዚአብሔር ነው። የኢትዮጵያ አባቷ ማን ነው? እግዚአብሔር። የኢትዮጵያ ረዳቷ፣ ዳኛዋ፣ መስፍኗ፣ ጋሻዋ፣ ሞገሷ፣ ኃይሏ እግዚአብሔር ነው። ኢትዮጵያ እጆቿን ወዴት ትዘረጋለች ነው የተባለ? ወዴት ነው? ወደ እግዚአብሔር ነው። የኢትዮጵያ እጅ ወደ እግዚአብሔር ነው። የእግዚአብሔር እጅ ወደ ኢትዮጵያ ነው። እግዚአብሔር ፈጥኖ መጥቶ እጇን ስቦ ኢትዮጵያን ያውጣልን፣ ካለንበት ጉድጓድ ያውጣን፣ ከግፍ ይሰውረን መድኃኔዓለም።